ሰላም ሰላም ቤተሰብ፣ ዛሬ ደግሞ የታዘዝኩት ለምሳ ሳሉና ስመች እና ሳሉና መግላይ ነው። እዚህ ጋር መግላይን እየጠበስኩኝ ነው እየጠበስኩት ነው እየሰለልኝ ነው። እዚህ ጋር ለሳሉና የሚሆን ደግሞ ለሳሉና የሚሆነኝ ጠብሼ አዘጋጅቼዋለሁ። ሩቢያኔን ደግሞ ፍሮን ውስጥ ከትቻለሁ፣ እየበሰለልኝ ነው። ዛሬ ምሳዬ ይሄንን ይመስላል እና እንዴት ነው? ወደዳችሁት ወይ? ከወደዳችሁት ሻየር ሰብስክራይብ አድርጉኝ። እዚህ ጋር ደግሞ በቃ ሳሎናዬን አሁን ውሃ ሊጨምርበት ነው፣ ምክንያቱም ሰዓቴ እያለቀብኝ ነው ውዶችዬ። አሁን ሩቢያኔ ደርሶልኛል። ሩቢያኔ ወይኔ ሰዓት በጣም እየሄደብኝ ነው ታውቃላችሁ። ሰዎቼ 7 ሰዓት ተኩል ነው ምሳ የሚበሉት። አሁን 7 ሰዓት ሆኖብኛል። በቃ ቶሎ ቶሎ ደፍ እያልኩ ነው። በቃ ዲዛይን ምናምን እየደረደርኩት ነው። በቃ ዲዛይን ምናምን ደግሞ ይፈልጋሉ። ያው አረብ ከሚበላው በላይ ደግሞ በቃ ዲዛይን ምናምን ይፈልጋል እና በቃ ላፍላ ነው እየበላሁ በቃ ወይኔ ሙቀቱ ሊገለን ነው። ምግብ ቤት ያላችሁ እንዴት ናችሁ? እኔ ማለት ነው በቃ ልብ ድካሙ ይዞኛል ከሙቀቱ የተነሳ ማለት ነው ታውቃላችሁ። እና በቃ ደርደር እያረኩኝ ነው። ያ ቶሎ ምግብ እየደረደርኩ ነው። ሰዓት በቃ ሴትዬ በቃ ሰዓቱ ካለፈ ትጮዋለች። ጠረጴዛ ላይ ምግብ ካላየች በጣም እንትን ትላለች እና ቶሎ ለማድረስ እየሞከርኩ ነው። ሰዓቱ ግን ከኔ ጋራ ትግል ያለው እስከሚመስለኝ ድረስ በቃ ሰዓቱ በጣም ይረዳል። ሰዓቱ በጣም እየበረረብኝ ነው። እዚያ አድርጌ አዘጋጀሁት። ከዛ በኋላ ከዚህ በላይ እንደዚህ መስመስ የአማራ እንዲመስል ያው ዲዛይን ነው የሚፈልጉት። ይህ ነገር ደግሞ ወይኔ ስጠላው ስለምጠላው ነው መሰለኝ ተቃላት በየቀኑ ነው የሚያሰሩት። በየቀኑ እኔ በቃ ይሄ የክረምት ውስጥ እኔ ትል ነው የሚመስለኝ ታውቃላችሁ። በእጅ ራሱ ስልካው ወይ እንጀራ የሚባል ነገር ግን በጣም ይሄ እንጀራ እኮ ግን የሚያስገባው ነገር የለም ታውቃላችሁ። አሁን ደግሞ ውዶቼ ሳሎናዬን ውሃ ከልስበታለሁ። ሳሎናዬን ውሃ ክልስ አረግና ተከተከተ ሲልልኝ ይሄ ደግሞ ተከተከተ ሲል አሳይን እጨምርበታለሁ። እዚህ ጋር ደግሞ ይሄንን እዚህ ጋር እየጠበስኩ ነው። እዚህ ጋር ደግሞ እየጠበስኩ ነው። በቃ አጥቤ ለማድረግ በለ ይቀጡ ወየ 3-4 ምድጃ ተለክቷል። ግን በቃ ጌታ ሆይ ያሰኛል። አሁን ይሄ ደግሞ ተፈት ብሎልኛል። አሁን አሳይን እጨምርበታለሁ። በቃ ገፍ እያልኩ ነው። እኛ ቤት አሳ ተመጋቢዎች በጣም ነው የሚገዙት። ብዙ ጊዜ ከዶሮ ይልቅ አሳ ላይ ትኩረት ያደርጋሉ። በነገራችን ላይ አሳ ለጤና ጥሩ ነው፣ ለሁሉም ለአእምሮ፣ ለአስተሳሰብ ትንሽ ይጠቅማል። ያው እኛም እንግዲህ ከሰራተኝነት የለመድነው ነው። ዝበራይን ጣል አረኩባት ትንሽ ወፈር ማለት አለበት። ተፈተት ማሻላ ነው አላችሁ። በቃ የእኛ ቤት ስፔሻሊስቶች ናቸው። በቃ ያለልኛው ከ10 ደቂቃ በኋላ አወጣዋለሁ። ይደርስልኛል ማለት ነው ጋይስ። ከሰዓት ጋር እየሮጥኩ ነው፣ አብሬ እየተንተከተኩ ነው ብሎ በቃ እዚህ ጋር ደግሞ የሳሎናዬን የሚገርማችሁ ለሳሎናው ለሩቢያኑ እና ለአሳው የሚሆን ሩዝ እዚህ ጋር ደግሞ እያዘጋጀው ነው። እየበሰለልኝ ነው። አሳ በቃ ተፍተፍ እያለ ነው እንግዲህ ያውልሽ በስሎልኛል።
ጋይስ አሁን ሩዜ በስሎልኛል። 12 ቤተሰብ አፉን ከፍቶ ይጠብቀኛል፣ ምሳ ሰዓት ማለት ነው። ወይኔ ወይኔ በቃ ከሰዓት ጋራ እየታገልኩ ነው። አስባችሁታል? 12 ቤተሰብ አፉን ከፍቶ ሲጠብቀኝ ነው የሚለው ካልደረሰ። አሁን ሩዜ ደረሰልኝ፣ ሩቢያኒ እንደዚህ ደረሰልኝ። አሁን ምንድን ነው የቀረኝ? ሳሉናና ዲያይ ሆድራ ቀርቶኛል። ተከታተሉ ውዶችዬ። ሳሉና ይበስሏል። አሁን ደግሞ ትንሽ ቅቤ ዘመን አረቢ ጨምርበታለሁ ማለት ነው። በቃ ዶሮ ወጥ ማለት ነው። ዶሮ ወጥ ማለት ነው። አቤት አረቦች እኮ የኢትዮጵያ ምግብ ግን በጣም እንደሚወዱ ታውቃላችሁ። ኢትዮጵያን የሚሰሩት ምግብ በጣም ነው የሚጣፍጠው። ምክንያቱም እኛ እንደ ራሳችን አድርገን ነው የምንሰራው። በቃ ይሄ እንደዚህ ሆኗል፣ ዝግጁ ሆኗል። ወደ እቃዬ ገለብጠዋለሁ። የሚያምር እንደዚህ ደግሞ ሆኖልኛል፣ በስሎልኛል። ዶሮ ወጥ ማለት ወፈር ደግሞ ሲል ነው የሚበላው። አንዳንዶቹ ቀጠን ሲል ነው፣ እኛ ቤት ደግሞ ወፈር ሲባል ነው የሚበላው። ወደ እቃዬ ገለብጠዋለሁ። يلا تفضلي بك.